ክርስቲያኖች ሆይ ወደ መንግስተ ሰማያት ስንገሰግስ እንዳንዝልና ተስፋ እንዳንቆርጥ ቅዱስ ቃሉን ከማወቅ አልፈው የኖሩትን ቅዱሳን አባቶቻችንን ተምሳሌት ልናደርጋቸው ይገባል። እስኪ ላፍታ ወደ አንድ አባት ሕይወት ውስጥ ዝልቀን እንግባ። ተከተሉኝ። በቤተ ክርስቲያን የሰማዕታት አለቅነት ከተሰጣቸው ሰማዕታት አንዱ የሆነው ማር ቴዎድሮስ የተወለደው በምድረ አንጾኪያ ወይንም ሶሪያ በ3ኛው መቶ ክፍለ ዘመን ነው። አባቱ ዮሐንስ በትውልድ ግብፃዊ የሆነ ክርስቲያን ነው። እናቱ ግን አስቸጋሪና ጣዖት አምላኪ ሶሪያዊት ነበረች። ባልና ሚስት አብረው ሲኖሩ ሚስት ባሏ ክርስቲያን መሆኑን አታውቅም ነበር። ቴዎድሮስ የእግዚአብሔር ስጦታ ማለት ነው። በተወለደ ጊዜ ግን ጠብ ተነሳ። እሱ ክርስትና ለማስነሳት፣ ሚስት ደግሞ ወደ ጣዖት ቤት ለመውሰድ ተጋጩ። ሚስት ወገኖቿ ባለስልጣኖች ናቸውና ልጁን ቀምታ ባሏን ዮሐንስን ወደ ግብፅ አሳደደችው። ዮሐንስ በስደት ባለበት ሀገር ስለ ልጁ ፈጽሞ ይጸልይ ያለቅስም ገባ። እግዚአብሔር ደግሞ ልመናውን ሰማ። ማር ቴዎድሮስ ወጣት በሆነ ጊዜ ማንም ሳይጠራው ወደ ቤተ ክርስቲያን ሄዶ ተማረ፣ ተጠመቀ። ዕለትም ጾምና ጸሎትን ከምጽዋት ጋር ያበዛ፣ ድንግልናውን ለመጠበቅ ይተጋ ነበር። በዛው ልክ ደግሞ ገና በ20 ዓመቱ በጉልበቱ ኃያል፣ በውበቱም ደመግቡ፣ በጠባዩ ገራገር ነበርና ተወዳጅ ነበር። ነገስታቱ የአንጾኪያ የጦር ሰራዊት አለቃ አድርገው ሾሙት። እነሆ እስከ ዛሬ የሰራዊት አለቃ ተብሎ ይጠራል። ማር ቴዎድሮስ በተሳተፈባቸው ጦርነቶች ሁሉ ተሸንፎ አያውቅም። ይልቁኑ የነገስታቱን ወይንም የጠላት ልጆችን በመማረክ ነው የሚታወቀው። እንዲያውም አንድ ጊዜ ከአህዛብ ጋር በተደረገ ጦርነት ብቻውን አሸንፏቸዋል። የፋርስ ሰዎች ሊዋጉ ሲመጡ መልአክ ከሰማይ ወርዶ ሰይፍ ሰጠው። ፋርሶችን በከንቱ ከምትጠፉ ወደ ሀገራችሁ ተመለሱ አላቸው። እነርሱ ግን ተሳለቁበት። ከፈረሱ ወርዶ ወደ ምስራቅ ዞሮ ጸልዮ በመስቀል አማተበ። በመካከላቸው ገብቶም በመልአኩ ሰይፍ ለወሬ ነጋሪ ሳያስቀር አጠፋቸው። አንድ ቀን ወደ አንድ ከተማ ቢገባ ዘንዶ ሲመለክ አገኘ። ይባስ ብሎ የአንዲት ክርስቲያን ልጆችን ለመስዋዕትነት ሲያቀርቧቸው ተመለከተ። በስመ ሥላሴ አማትቦ በፈረሱ ላይም ተቀምጦ ዘንዶውን በጦር ገደለው። የዘንዶውም ርዝመት 24 ክንድ ነበር። ከነገር ሁሉ በኋላ ቅዱስ ቴዎድሮስ ስለ አባቱ ወሬ ሰምቶ ካለበት ስፍራ አፈላልጎ አግኝቶ ደስ አሰኘው። እስኪያርፍ አብሮት ቆይቶ ቀብሮት ወደ አንጾኪያ ሲመለስ ግን የሚያሳዝን ነገር ጠበቀው። ክርስቶስ ተክዶ፣ ጣዖት ቆሞ፣ አብያተ ክርስቲያናት ተቃጥለው፣ የክርስቲያኖች ደም ፈሶ ከተማዋ በግፍ ተሞልታ ተመለከተ። እርሱም በዚያች ሰዓት መወሰን ነበረበትና አደረገው። የሁሉ ሰራዊት አለቃ ቢሆንም የክብር ልብሱን አውልቆ በአጭር ታጥቆ በንጉሱ ዲዮቅልጥያኖስ ፊት ቆመ። ማር ቴዎድሮስ በአደባባይ እንዲህ ተናገረ። አንሰ አምልኮ ለክርስቶስ ንጉሠ ስብሐት በኩሉ ልብየ ወእሰውሎቱ። እኔስ የክብር ባለቤት ክርስቶስን በፍጹም ልቤ አመልከዋለሁ፣ ለእርሱም ብቻ አሰዋለሁ። ይህን ጊዜ ንጉሱ በቁጣ መሬት ላይ ጥለው እንዲደበድቡ ታዘዘ። ወታደሮቹ ደሙ እስኪንጠፈጠፍ ገረፉት። በብዙ መክፈልተ ኩነኔ አሰቃይተው በእሳት አቃጠሉት። እርሱ ግን በጸሎቱ እሳቱን ውሃ አደረገው። ወታደሮቹ እርሱን በብዙ አሰቃዩ። እርሱ ግን በእግዚአብሔር ኃይል ጸና፣ ታገሰ። በመጨረሻም ጌታችን በግርማ ወርዶ ወዳጄ ቴዎድሮስ ስምህን የጠራ መታሰቢያህን ያደረገ ገድልህን ዜናህን ያጻፈ የጻፈ ያነበበ ገዝቶ በቤት ውስጥ ያኖረውን ሁሉ እምርልሃለሁ አለው። በስሙ ረድኤት እንደሚደረግ ነግሮት አረገ። ወታደሮቹም በዚህ ቀን አንገቱን ሰይፈው የክብር አክሊልን ተቀብሏል። እጅግ ብዙ ሺህ ሰዎችም አብረውት ተሰይፈዋል። ተወዳጆች ሆይ እኛስ ወጣትነታችንን ለእግዚአብሔር አሳልፈን ሰጥተን ይሆን? ስለ ስሙ ብለን የሚደርስብንን መከራ በትዕግስት መቀበል ልማዳችን ይሆን? ወይንስ
ስለ ፈተናችን እግዚአብሔርን በማማረር ተጠምደናል። ዛሬ ላይ ስንቶቻችን ነን ክርስቲያን ተብለን ነገር ግን ስልጣን ጣፍጦን ጣዖት ቆሞ ቤተክርስቲያን ስትቃጠል ሀገሪቷ በግፍ ተሞልታ የክርስቲያኖች ደም ሲፈስ እያየን ኢትዮጵያ ባለ ሁለት አሃዝ ለውጥ ላይ ናት እያልን ቸል ያልነው? ስንቶቻችን ነን ምድራዊ ክብራችንን እንደ ማር ቴዎድሮስ አውልቀን ጥለን ክብሬ ኢየሱስ ክርስቶስ ነው ማለት ያቃተን? የተወደዳችሁ ክርስቲያኖች፣ ክርስትና ቁርጠኝነትን፣ ትዕግስትን፣ ጽናትን ይጠይቃል። ክርስትና እንደ ማር ቴዎድሮስ ክርስቶስን ብለን ብዙ ፈተናን የምንቀበልበት፣ ስለ ስሙ የምንሞትበት፣ እንደ አባታችን እንደ ዮሐንስ ደግሞ ከራሳችን አልፎ ስለ ሌላው ሰው ነፍስ መጨነቅን፣ ማንባትን፣ መሰደድን የምናስተናግድበት ሕይወት ነው። መስቀሉን ተሸክሞ መከተል ማለትም ይሄው ነው። በሕይወታችን እግዚአብሔርን ጣልቃ ስናስገባ፣ በጾም፣ በጸሎት፣ በምጽዋት ስንበረታ ጋሻ አድርገን የታመንበት አምላካችን የድል አክሊልን ያጎናጽፈናል። ተደግፈነዋልና ይታመነናል። ከአባታችን ከማር ቴዎድሮስ ረድኤት በረከቱን ያካፍለን። እኛም በክርስትና ሕይወታችን እግዚአብሔርን ደስ የምናሰኝ እንሆን ዘንድ መንፈሳዊነትን